በዘፈን በጎ ነገር ብንናገር መጥፎ አይደለም። በጎ ነገር ብንናገርበት በእውነት በዘፈን ላይ ግን በጎ ነገር ለመናገር መስፈን አለብን ወይ ነው የኔ ጥያቄ። በሌላ መንገድ መናገር አይቻልም ወይ? መንፈሳዊ ጦርነትን በሚመለከት ልናገር ግን እዚህ ወደዛ ከመግባቴ በፊት በጎ ነገር ብንናገርበትስ የሚል እዚህ መጽሐፍ ላይ አይቻለሁ። በዘፈን በጎ ነገር ብንናገር መጥፎ አይደለም። በጎ ነገር ብንናገርበት በእውነት በዘፈን ላይ ግን በጎ ነገር ለመናገር መስፈን አለብን ወይ ነው የኔ ጥያቄ። በሌላ መንገድ መናገር አይቻልም ወይ? አውቃለሁኝ ዮናስ በሙዚቃ ኤሪያ ነው ያለው። ተሰጥኦ እሱ ነው፣ ትምህርቱ እሱ ነው፣ ሙያው እሱ ነው። ከዚህ የተነሳ እኔ በዚህ መስክ ብናገር ብሎ ሊሆን ይችላል። ግን ለኛ ሲነግረን ይሄንን በጎ ነገር መናገር ይሆናል ሲለን እኔ እንደዚህ ዝም ብዬ በደምሳሳው ሳስብ በቂ ጥናት አላረኩምና ድፍረት የለኝም። ግን በደምሳሳው ሳስብ በእውነት የማህበረሰብን ችግር ለመፍታት ዘፈን የዋለው ጥቅም እኔ እጅግም አይታየኝም። እውነት ለመናገር እንደው ኦነስት ለመሆን ማለት ነው። ስለ ወንድና ሴት የሚናገረው ይልቅ አይሎ ገዝፎ ነው የሚታየው ለማለት ነው። ቅድም ስለ ዲያቆን አነሳ ወንድማችን ሶሎሞን። እኔ ስለ ዲያቆን ሳይሆን ስለ መነኩሴ ባነሳሳ ይሻለኝ አይቀርም። አባቶቻችን የሚሉት ነገር አለ። አንዳንድ ቀን በዋልድባም ይዘፈናል ይላሉ እነሱ። ምን ማለት ነው? ብዙ ቀን አይዘፈንም ማለት ነው። ዋልድባ ገዳሙ ለዘፈን የተመቸ አይደለም፣ ለጥሞና የተመቸ ነው። ግን ያበድን ቀን ደግሞ አንዳንድ ቀን እንዘፍናለን፣ ምንም አይደለም እንደማለት ነው። የኛ ባህል በጣም ግልጥ አድርጎ ልዩነቱን ያስቀመጠ ይመስለኛል። እኔ አሁን ትምክታችን ባህሉ ነው ማለት አይደለም። ግን በዚህ ማህበረሰብ የምንነጋገር ከሆነ የማህበረሰቡን ደግሞ እሴቶች በደንብ አድርገን ማስተዋል ያስፈልጋል ብዬ እላለሁኝ። እሺ፣ በመጨረሻ ጦርነታችንን እንዳናሳንሰው ነው እኔ የምማጠነው። ጦርነታችን ከዘፈን ጋር በተያያዘ ከገባ በጣም ትንሽ ጦርነት ነው። ልክ አቢግያ ለዳዊት እንዳለችው አንተ የእግዚአብሔርን ጦርነት የምትዋጋ ሰው ነህ፣ አልባሌ መንደር ውስጥ እንዳትሞት፣ ከአንድ ባለጌ ጋር ጣላለሁ ብለህ መንደር ውስጥ እንዳትሞት፣ ይልቁን ዋናውን የእግዚአብሔርን ጦርነት ተዋጋ እያለች ተማጠነች። እኔ በዚህ በዘፈን ጉዳይ ላይ አቅማችን ያለቀ ከሆነ ዋናው ጦርነት እሱ ነው ወይ የሚል ጥያቄ አለኝ። አጠቃላዩ ላይ ፓሽናችን ምንድን ነው? ፍላምሮታችን ምንድን ነው የሚል ጥያቄ አለኝ። በጣም ልባችን የሚያንገበግበው ነገር ከባለቤቴ ጋር እንደዚህ አይነት ውይይት ተካፍለን ስንወጣ ደጅ ምን አለችኝ? እሷ ስማ አንተ አለችኝ፣ እኔ የምልህ ስለ ኢየሱስ ክርስቶስ ፍቅር መነጋገር ጨረስንና ነው ወደዚህ የገባ ነው? ምን ማለት ነው? አለቀ ማለት ነው የእሱ እርካታ እና አሁን ይሄ ጉዳይ በጣም አሳሰበን ማለት ነው ብላለች። እኔ ወደ ፓሽን እንድንመጣ ያስፈልጋል። ምንድን ነው ፓሽናችን የሚለው እንድናስበው። በመጨረሻ እሺ በቃ ጨርሻለሁ። ኪነ ጥበብን የመግደል ነገር አይደለም። በእውነት እኔ ኪነ ጥበብ አፍቃሪ ነኝ። ቅድም ስነ ስዕልን፣ ስነ ጽሁፍን እና ሌሎችንም ደግሞ አንስቶ ወንድማችን ዮናስ ተናግሯል። ኪነ ጥበብ በእውነት የሚጠቅም ነገር ነው። ግን ኪነ ጥበብ በጣም ከፍ ብሎ ዙፋን ላይ ለመቀመጥ የሞከረ እንደሆነ ወንበሩ ከአንድ አምላክ በላይ አያስተናግድም ለማለት ግን ዝግጁ ነኝ።